ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። የፋኖ ኃይሎች በባህር ዳር ከተማና ዙሪያዋ ከባድ እርምጃ መውሰዳቸው ተነግሯል። ዋናው የደህንነት ኃላፊም በባህር ዳር ተገድሏል። ቀዳሚው መረጃችን ነው። ፋኖ በሸዋሮቢት ግንባርም ተመሳሳይ ውጊያ እያደረገ ይገኛል። የብልጽግናው አገዛዝ ጦርም በዚሁ ግንባር ከባድ ኪሳራን አስተናግዷል። የአብይ አህመድ አገዛዝ የሱዳን ሉዓላዊነትን በመጣስ የድሮን ጥቃት ለመፈጸም በእንቅስቃሴ ላይ እንዳለ በሱዳን አየር መከላከያ ኃይል ተመቶ ድሮኑ እንደተከሰከሰ ተሰምቷል። በመጋቢት ወር በሰሜን ኮርዶፋን የተጀመረው የድሮን መከስከስ ቀስ በቀስ በትናንትናው ግንቦት 15 2018 በሱዳን ደሜዝን ከተማ ተመሳሳይ እጣ ገጥሞት ድሮኑ ተከስክሷል። ይህም በርካቶችን እያነጋገረ ይገኛል። ሌላኛው መረጃችን ነው። የብልጽግናው አገዛዝ በራሱ የሞራል ውድቀት የተፈጠረውን የውስጥ ቀውስ ለመሸፈን በጽምዶ ስም የፈጠረው የቅዠት ድራማ ዲፕሎማቲክ ማህበረሰቡን ለማደናገር የሚደረግ የፕሮፓጋንዳ ማጭበርበር ነው ተብሏል። የኢትዮጵያን ሕዝብ መጨፍጨፍንና ሀብት ንብረቱን ለውጭ ወራሪዎች አሳልፎ መስጠቱ እንዲሁም የጎረቤት ሀገራት ሉዓላዊነትን መጣሱን መሸፈኛ እንዲሆን አገዛዙ በአሁኑ ወቅት ሉዓላዊነታችን ተደፈረ በሚል የጦርነት ነጋሪት በመምታት ሕዝብን በማስፈራራትና የዲፕሎማት ድጋፍ ለማግኘት እየተሯሯጠ ስለመሆኑ ተሰምቷል። እስከ መጨረሻው አብራችሁን ከቆያችሁ ወደ እናንተ ይደርሳል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አብይ አህመድ ምን ማድረግ እንዳለበት ግራ ተጋብቷል። ኢትዮጵያ እየበለጸገች ነው፣ የኢትዮጵያ ሕዝብ አይንን ግለጥ፣ ዓለም በኢትዮጵያ እድገት እየተደመመ ነው ሲል ይደመጣል። ሕዝቡም በተለያየ መንገድ በቀን አንድ ጊዜ መብላት አልቻልኩም፣ ኑሮን መቋቋም አቅቶኛል፣ ደመወዜ በትራንስፖርት አልቋል፣ እድገቱ ምን ላይ ነው ሲል ለአብይ ጥያቄ ያቀርባል። አብይ አህመድም ነዳጅ ተወደደ ካልክ ገጠር መግባት ነው፣ መዝናኛ ሰርቼልህ እንደማዝነቅ ጭራሽ ትቃወማለህ፣ የከተማው ነዋሪ ቤት መኪና ከሌለው አኗኗሪ ነው ሲሉ ተናግረዋል። ትምህርታቸውን ያልጨረሱ ፈልፈላ እንዲሁም መልከጥፉ የአፍሪካ ቲክቶከሮች በመቶ ሺዎች የሚቆጠር ዶላር ተከፍሏቸው አዲስ አበባን እንዲጎበኙ ተደርጓል። ጫማ የሰቀሉ የእግር ኳስ ተጫዋቾችም አዲስ አበባን እንዲያዩ ተደርጓል። አብይ አህመድ አስተሳሰብ የማይሸጥ የለም። በወር በፊት ብለነዋል። ሀገሪቱን እንደ ታይላንድ የሴተኛ ዳሪ ሀገር ለማድረግ እየሰራበት ይገኛል። እድሜ ለብርሃኑ ነጋ 12ኛ ክፍል ላይ ይጥላል፣ ተማሪዎች ወደ ሴተኛ ዳሪነት ይቀየራሉ። አብይ ደግሞ ቲክቶከሮችን ያመጣና ተመልከቱ፣ ቆንጆ ሴቶች አሉ አስተዋውቁ እያሉ የኢትዮጵያን ታዳጊዎች ለሽያጭ ያቀርባል። ከአዲስ አበባ ቅርብ ርቀት ላይ አንድ ባስ ሙሉ ሰው ታግቷል። ቤንሻንጉል ጉምዝ ላይ አንድ ሙሉ ባስ ሰው በታጣቂዎች ተገለዋል። መነጋገሪያ አልሆነም። የእንግሊዙ አርሰናል ግን መነጋገሪያ ሆኗል። ኮሪደር ልማቱ ለአዲስ አበባ ነዋሪዎች ነው የተሰራው ሲሉ የብልጽግና ሹማምንት ይናገራሉ። የአዲስ አበባን ውበት የሚናገሩት ግን የውጭ ቲክቶከሮች ናቸው። ቅቤ አንጣሪዋ እያለች ጎመን ቀንጣሽዋን ምች መታት ማለት አሁን ነው። አብይ አህመድ ከሴተኛ ዳሪዎች ግብር ለመሰብሰብ አቅዷል። ታይላንድ ከሴተኛ ዳሪዎች ግብር ትሰበስባለች። አብይ አንድ ሰሞን ወደ ደቡብ እስያ እግር አብዝቶ ነበር። እነዚህ ሀገሮችም ልምድ የቀሰመ ይመስላል። ሁላይ አብይ ፈርቷል። የሰሞኑ ፉከራ ፍርሃቱ አሳብቆበታል። የኢራንና የአሜሪካ የጦር መሳሪያዎችን እያሳየ የኢትዮጵያ መከላከያ ሰራዊት የታጠቃቸው መሳሪያ እያስባለ ይገኛል። ይህ ፍርሃት የወለደው ነው የሚሉ በርካቶች ናቸው። የኢትዮጵያ መከላከያ ሰራዊት አዲስ አበባ የሚገኙትን ዲፕሎማቶች ሰብስቦ ጸምዶ ላይ ጦርነት ልንከፍት ነው ሲል ማብራሪያ ሰጥቷል። አሁን ላይ ከብልጽግና የማይጠፋ ቃል እሱም ጸምዶ ነው። ጸምዶ ኤርትራ፣ ፋኖ፣ ህወሓት የመሰረቱት ሚስጥራዊ ቡድን ነው። የቡድን ስብሰባ ያደርጋል። ጸምዶ ሚስጥራዊ ቡድን ነው ሲሉ የብልጽግና ሰዎች ይናገራሉ። አዲስ አበባ ዙሪያን ማስተዳደር ሳይችል ሌላ ጦርነት ለማድረግ እንዲመጣደፍ አስገራሚ ሆኗል። አካላቸውን አጥተው ለቤተሰብ ሸክም የሆኑ አብይ ተጠቅሞ የጣላቸው የሰራዊት አባላት ሰሞኑን ሰልፍ ወጥተው ነበር። ይህን አካላቸው ያጡ የሰራዊት አባላት ሰልፍ ማድረግ መላው የመከላከያ ሰራዊት አባላትን አንቀሳቅሷል። ይህ ደግሞ ወደ መፈንቅለ መንግስት ያንደረድራል። ስለዚህ ሌላ ጦርነት በመክፈት የሰራዊቱን ቀልብ ወደ ሌላ ለማሸጋገር ጸምዶ በሚል ጦርነት ለመክፈት ቅዱን የመረጃ ምንጮች ገልጸውልናል። ወደ ግንባር መረጃዎች ስንመለስ ደግሞ የፋኖ ኃይሎች ከባህር ዳር ከተማ ወጣ ብሎ ወደ ዘጌ በሚወስደው መንገድ ላይ በከተማው በ5 ኪሎ ሜትር እና በ6 ኪሎ ሜትር ርቀት ላይ ብቻ ከፍተኛ ጥቃት መፈጸማቸውን ተገልጿል። በዚህ ጥቃትም በአገዛዙ ሰራዊት ላይ ከፍተኛ ጉዳት መድረሱ ተገልጿል። በዚሁ የባህር ዳር ዙሪያ ውጊያ በርካታ የአገዛዙ መከላከያ ሰራዊት አባላት ስናይፐርና ጥቁር ክላሽንኮቭ መሳሪያዎችን በመያዝ የአገዛዙን ጦር እየከዱ ወደ ፋኖ ኃይሎች እየገቡ መሆናቸውም ተሰምቷል። እንዲሁም ከባህር ዳር በቅርብ ርቀት በግምት
በግምት 40 ኪሎ ሜትር ገደማ ላይ በምትገኘው የእስቴ ወረዳ ተጠግቶ በነበረው የአገዛዙ ጦር ላይ በፋኖ ኃይሎች ከበባ መደረጉ ተገልጿል። ይኸው አፍላ በመሆኑ ዝርዝር መረጃዎች እንደደረሱን እናስደምጣችኋለን። እንዲሁም በባህር ዳር ከተማ የደህንነት ኃላፊው መገደሉ ተገልጿል። ከጥቂት ቀናት በፊት በባህር ዳር ከተማ ልዩ ስሙ አቤ ማዶ ቀበሌ 11 በሚባለው አካባቢ ቀደም ሲል የፕሬዝዳንቱ የደህንነት ኃላፊ የነበረና የብልጽግና ፓርቲ ከፍተኛ የምርጫ ቅስቀሳ አስተባባሪ የሆነ ግለሰብ በጠራራ ፀሐይ በፋኖ ኃይሎች መሸኘቱን የተሰማው እርምጃ የተወሰደው ግለሰቡ የምርጫ ቅስቀሳ እያደረገ በነበረበት ወቅት የፋኖ ኃይሎች ከዚህ መሃል ለይተው በመምታት እንደሆነ ተገልጿል። እንዲሁም የአማራ ክልል ርዕሰ መስተዳደር አረጋና የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ተመስገን ጥሩነህ ቀደም ሲል ወዳደሩባቸው በነበሮች እንደሞጣ ቢቸናና ደብረ ወርቅ ባሉ አካባቢዎች ምቹ ሁኔታ ባለመኖር ምክንያት ወደ ባህር ዳር ከተማ መጥተው ለመወዳደር መገደዳቸውን መዘገባችን ይታወሳል። መረጃዎቻችን ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሰምኮር 4ኛ ክፍለ ጦር ሲመሰረት መሐመድ ቢሆነ ኮር ደጃዝማች ተሰማ ሸዋሮቢት ድል ተቀዳጅቷል ሲል የህዝብ ግንኙነቱ መምሪያ አስታውቋል። ትናንት ግንቦት 15 2018 ዓ.ም አመሻሹን ባወጣው መረጃ ግዙፉ ከሰምኮር ከዚህ በፊት በ3 ክፍለ ጦር ተመስርቶ የአገዛዙን ስርዓት በማፍረስ በህልውና ትግሉ ከፍተኛ ሚና እየተወጣ ያለ ኮር ነው ብሏል። ከሰምኮር ከቀን ወደ ቀን የጦር መሳሪያውንና የሰው ኃይሉን በማዘመንና በመጨመር እየሰራና ያደራጀ ትልቅ ኮር በመሆኑ የሻምበል ፋንታ ብርጌድ እና የረር ብርጌድ ከከሰም ድርጅት ጉዳይ ኃላፊ፣ አስተዳደር ጉዳዮች ኃላፊ፣ የከሰም ወታደራዊ አዛዥና ሌሎችም የኮሩ አመራሮች በተገኙበት ክፍለ ጦሩን በይፋ አቋቁሟል። በሌላኛው ቀጠና በሸዋሮቢት ከተማ 06 ቀበሌ ለሁለት ተከታታይ ቀን የቆየው ውጊያ ባይበገሬዎቹ የደጃዝማች ተሰማ ክፍለ ጦር አናብስቶች በድል ተጠናቋል። በሸዋሮቢት ከተማ 06 ቀበሌ በስርዓቱ ወንበር አስጠባቂ የታፈሱና በቂ ስልጠና ያልሰጠኑ የድሃ ልጆችንና ከባድ መሳሪያዎችን ቢያሰልፍም የደጃዝማች እርገጤ ልጆች የተለመደውን እርምጃ በመውሰድ ድል ተቀዳጅተውበታል። መረጃዎቻችን ሲቀጥሉ የአብይ አህመድ አገዛዝ በሱዳን ሉዓላዊ ላይ ሲያካሄደው የቆየው የድሮን ጥቃት በሱዳን አየር መከላከያ ያልተመቶ እየከሸፈ እንደሚገኝ ታውቋል። በመጋቢት ወር ሰሜናዊ ኮርዶፋ የተጀመረው የድሮን መውደቅ በዛሬው ዕለት ማለትም የተጀመረው የድሮን መውደቅ ቀጥሎ በሱዳን ደማዚን ከተማ ተመሳሳይ እጣ ገጥሞታል። የዳውን ገንዘብ አማጦ በመጠቀም የተገዙ እነዚህ ውድ የጦር ድሮኖች በጎረቤት ሀገር ጦርነት መውደማቸው ያገዛዙን የሞራል ውድቀት እንዲሁም ተላላኪዎችን ለማስደሰት የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጠላት የተከበበች ረዳት አልባ ሀገር የማድረግ እንቅስቃሴው በይፋ አጋልጦበታል። በአብይ አህመድ ተላላኪነት በሱዳን ላይ ሲሰማሩ የነበሩ የዩናይትድ አረብ ኤምሬት ድሮኖች በተደጋጋሚ ተመተው እየወደቁም ነው ተብሏል። የኢትዮጵያን ሕዝብ በደህንነት ውስጥ በማስገባት የተገዙ ውድ የጦር መሳሪያዎችን ለጎረቤት ሀገር ወረራ ሲውሉ መቆየታቸው በአደባባይ እየታየ ነው። ሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አመራር አርበኛ አስረስ ማረ ዳምጤ ከጋዜጠኞችና ከህዝብ ለተነሱላቸው የተለያዩ ጥያቄዎች በሰጡት አጠቃላይ ምላሽ የንቅናቄውንና የትግል አቅጣጫዎችን ያገዛዙን የመጨረሻ ፍጻሜ የሚያመላክቱ ቁልፍ ጉዳዮችን አንስተዋል። በሱዳን ተካሄደ በተባለው ጠምዶ የተባለ ስምምነት ዙሪያ ማብራሪያ የሰጡት አርበኛው አፋብን ስለ ስምምነቱ ምንም የሚያውቀው ነገር እንደሌለና በሂደቱም እንዳልተሳተፈ በግልጽ አስታውቀዋል። የይዘውም የአማራ ክልል 90 በመቶ የሚሆነው አካባቢ በአሁኑ ወቅት በፋኖ ሙሉ ቁጥጥር ስር መሆኑን በመጥቀስ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ዘርፈ ብዙ በደል ለማስቆም ብቸኛው መንገድ ስርዓቱን ማስወገድ መሆኑን በጽኑ አቋም አረጋግጠዋል። በመጨረሻም ከውጭ ሩሲያ ዩክሬን በግዛቱ የድሮን ጥቃት መፈጸሟን ተከትሎ እስካሁን ከአንዴ በቀር ያልተጠቀመችውን የዓለሙን አስፈሪ ምንም አይነት ራዳር ሆነ ቴክኖሎጂ የማያስቆመውን ሮሽፒን ሚሳኤል በዩክሬን ላይ ያጸፋ መልስ እንደምትጠቀም ተሰምቷል። ከአውሮፓ ህብረትና ከአሜሪካ ያገኙት ያሉትን መረጃ የዘገቡት ዘለንስኪ ሩሲያ ይህን ሚሳኤል ልትጠቀም እንደምትችል በመስጋት ዩክሬናውያን በተቻለ መጠን ወደ ቦምብና ሚሳኤል መጠለያ ዋሻዎች፣ ባንከሮች እንዲያተኩሩ መክረዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።